ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲያውም ክርስቲያን ወገኖች ሰላም ብያለሁ። ትናንትና ላይፍ በነበርኩበት ላይ አንዲት እህታችን አረብ ቤት የምትሰራ የነገረችን እጅግ በጣም ያሳዝናል። እባካችሁን ተጠንቀቁ። ቪዲዮን አዳምጡት። ከቪዲዮ በኋላ እነግራችኋለሁ ያጋጠማት። ቤት የምታጸዱ ሰዎች ይሄን አዳምጡ። በተለይ ደግሞ በአረብ ሀገርና በውጭ ሀገር የምትኖሩ በፍጹም የማጽጃ ፕሮዳክቶችን ማቀላቀል የለባችሁ። በፍጹም ማለት ነው። ቤት ውስጥ ለማጽዳት የምትጠቀሙትን የተለያዩ ንጥረ ነገሮች አሉ። ቤት ለማጽዳት የሚሆኑ፣ ሽንት ቤት ለማጽዳት የሚሆኑ በፍጹም አንዱን ከአንዱ ጋር ማቀላቀል የለባችሁ። ህይወታችሁን ከባድ አደጋ ላይ ሊያደርስ ስለሚችል ማለት ነው። ላስረዳችሁ። የመጀመሪያው በፍጹም በረኪናና አሞኒያ ማቀላቀል የለባችሁ። ውጭ ሀገር የምትኖሩ ሰዎች አሞኒያ ቤት ለማጽዳት እንደምትጠቀሙ ታውቃላችሁ። ለዚህ በረኪናና አሞኒያን አንድ ላይ አድርጋችሁ ለማጽዳት በፍጹም መሞከር የለባችሁ። ምክንያቱም ሁለቱ ሲቀላቀሉ የሚወጣው ንጥረ ነገር ሳምባን የሚጎዳ የመተንፈስ ችግር የሚያመጣ ንጥረ ነገር ይፈጠራል ማለት ነው። ለዚህ በረኪና ለብቻው አሞኒያ ለብቻው ነው ማጽዳት መጠቀም ያለባችሁ ማለት ነው። የመጀመሪያ። ሁለተኛ ደግሞ በረኪናና የሽንት ቤት ማጽጃ በፍጹም አይቀላቀልም። በፍጹም ማለት ነው። የሚወጣው ንጥረ ነገር እጅግ በጣም ጤናችሁን የሚያቃውስ ጤናችሁን የሚጎዳ ነገር ስለሆነ ማለት። ለዚህ በሽንት ቤት ማጽጃ ካጸዳችሁና ካለቀለቃችሁ በኋላ ከፈለጋችሁ በረኪናውን መጨመር ትችላላችሁ እንጂ በፍጹም አቀላቅላችሁ አንድ ላይ መጠቀም የለባችሁ። ሌላ ደግሞ ሽንት ቤት ሲደፈን የምትጨምሩት ሽንት ቤት የልብስ ማጠቢያ የመሳሰሉ ሲደፈን የምትጨምሩት አንድ ፕሮዳክት በቂ ነው። አንድ ጨምራችሁ ያንን መጠቀም እንጂ የተለያዩ እያመጣችሁ የምትጨምሩ ሰዎች ሳምባችሁን፣ አይናችሁን፣ ቆዳችሁን የማይመለስ ችግር ውስጥ ልታስገቡ ትችላላችሁ። በፍጹም የተደፈነ የሽንት ቤት ምንም ለማጽዳት መቀላቀል የለበትም። አንድ ፕሮዳክት መጠቀም ትችላላችሁ ማለት። ለዚህ በምታጸዱበት ጊዜ ማቀላቀል የለባችሁም። ሁለተኛ አየር በደንብ መግባት አለበት። ማንኛውም ጊዜ በምታጸዱበት ጊዜ ማለት መስኮትን በደንብ ከፍታችሁ አየር መግባት አለበት። ሌላ ነገር ደግሞ ግላቭ ተጠቀሙ። እጃችሁ ላይ የሚደረግ ግላቭ መጠቀም እንዳትረሱ እባካችሁ። ምንም አይነት ኬሚካል የማጽጃ ኬሚካል ማለት ነው እንዳታቀላቅሉ። አንድ ተጠቀሙ። ያንን በደንብ ካጠባችሁና ካጸዳችሁ በኋላ ሌላኛው መጠቀም ትችላላችሁ እንጂ ስራ እንዲቀልላችሁ ወይ ደግሞ የምትሰሩበት ቦታ አቀላቅሉ ስለተባላችሁ በፍጹም ማቀላቀል የለባችሁ። በላዩ ላይ ማቀላቀል ችግር የለውም የሚል እስካልተጻፈበት ድረስ ማለት ነው። አደራ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ። ሀቤ እንደሰማችሁ ነው። ሁላችሁም መጠንቀቅ አለባችሁ። እንግዲህ ትናንትና እህቴ በጣም አሞኝ በመረኪና እና በኬሚካል የተነሳ አሞኝ ሰውየውን ሆስፒታል ወሰደኝ ስለው እምቢ አለኝ እና በኋላ በጣም ሲያመኝ ይዞኝ ሄዳ አለች። ስለዚህ ራሳችሁን ጠብቁ። አደራ። ይህን ቪዲዮ ለሁሉም ለእህቶቻችን እንዲደርስ ሼር እና ሪፖስት ላይክ ማድረግ አትርሱ። አደራ።